የበሶ የጤና ጥቅሞች። በሶ በኢትዮጵያውያን ዘንድ ተወዳጅ የሆነ ከገብስ ዱቄት የሚዘጋጅ ባህላዊ ምግብ ነው። ከውሃ፣ ከማር፣ ከወተት ወይም ከቅቤ ጋር ተቀላቅሎ የሚበላ ሲሆን ይህ ገንቢ ምግብ ብዙ የጤና ጥቅሞች አሉት። የበሶ የጤና ጥቅሞች። የበሶ አስገራሚ የጤና ጥቅሞች የሚከተሉት ናቸው። አንደኛ፣ ለሰውነታችን ኃይልና ጉልበትን ይሰጣል። በሶ በውስጡ ብዙ ካርቦሃይድሬት ስላለው ለሰውነታችን ፈጣንና ዘላቂ ኃይልን ይሰጣል። ለዚህም ነው አብዛኛውን ጊዜ ጠዋት ላይ ወይም ከባድ ሥራ ከመስራታችን በፊት የምንመገበው። 2. የምግብ መፈጨትን ያግዛል። ተቆልጦ የተፈጨ ገብስ በፋይበር የበለጸገ በመሆኑ የምግብ መፈጨትን ያግዛል፣ የሆድ ድርቀትን ይከላከላል፣ እንዲሁም ጤናማ አንጀት እንዲኖረን ይረዳል። 3. በሽታ የመከላከል አቅምን ይጨምራል። ገብስ እንደ አይረን፣ ማግኔዥየም፣ ዚንክ እና ቫይታሚን ቢ ያሉ አስፈላጊ ማዕድናትና ቫይታሚኖች ስላሉት በሽታ የመከላከል አቅምን ያጠናክራል፣ እንዲሁም አጠቃላይ ጤናን ይደግፋል። 4. ክብደትን ለመቆጣጠር ይረዳል። በሶ በፋይበር የበለጸገ ስለሆነ ለረጅም ጊዜ የጥጋብ ስሜት እንዲሰማን ያደርጋል። ይህም አላስፈላጊ የሆነ አመጋገብን እንድንቀንስና ክብደትን ለመቆጣጠር ይረዳል። 5. ለልብ ጤና ጠቃሚ ነው። ገብስ የኮሌስትሮል መጠንን እንደሚቀንስና የልብና የደም ዝውውር ጤናን እንደሚያሻሽል ይታወቃል። በሶን አዘውትሮ መመገብ ጤናማ የደም ግፊትን ለመጠበቅና የልብ ሥራን ለመደገፍ ይረዳል። 6. ወሳኝ ባህላዊና ገንቢ ምግብ። በሶ ከምግብ ጥቅሞቹ በተጨማሪ ሰዎችን ከባህላቸው ጋር የሚያገናኝና የሚያስተሳስር በመሆኑ አካላዊ ጥንካሬ ከመስጠቱም ባሻገር ባህላዊ ማንነትንም ይዟል። ስለዚህ በሚቀጥለው ጊዜ ጤናማ፣ ኃይል ሰጪና ባህላዊ ምግብ ስትፈልጉ በሶን ተመገቡ። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮመንት ማድረጉን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጽን ፎሎ ያድርጉ። ጤና ይስጥልን።